አንዳንዴ የሆነ ሰው ሲንገዳገድ መደገፍ ነው እንጂ አይገፈተርም። በደንብ ያየውባችሁ አለ ማለት አንተን ፈልጎ የሚመጣና ያንተን ነገር ፈልጎ የሚመጣ ይለያያል። እኔ ላይ ደግሞ የሚወሩ የነበሩት እንደዚህ ዩቲዩብን ሽጦ እንደዚህ ሰው ምክንያት ነው፣ ከእንደዚህ ሰው ጋር ተጣልቶ ነው፣ እንደዚህ አድርጎት ነው፣ ብቻ ብዙ አይነት ነገሮች ሲወሩ ነበርና ስጦታውን አምጥቼ ላሳያችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁልኝ? ኤሎ ነኝሽ። ከረሳችሁኝ ረጅም ጊዜ ሆነና ከጠፋው ከ6 ወር ቆይታ በኋላ ዛሬ ተመልሻለሁ። እንዴት ናችሁ? ደህና ናችሁ? ማለት አልጠፋ ምናምን ብዬ ተደጋጋሚ ሰርች የነበረ ግን አንዳንዴ ከአቅም በላይ የሚሆን ነገር ሲያጋጥም እንሸነፋለን። ያው ሰዎችም ስለሆነ እንደዛ በሚል ያዙልኝ። ረጅም ጊዜ ጠፍቻለሁ ግን ደግሞ አሁንም መጥቻለሁ። እንዴት ነው ፊቴ ላይ ምናምን ልዩነት አለው? የዛኔ ካያችሁ ምናልባት አንዳንድም ሰዎች ያው ቲክቶክ ላይ ምናምን ስለምታገኙ አልፎ አልፎ እሱም ላይ እመጣለሁ እና ዩቲዩቡን እንግዲህ ብዙ አይነት ሀሳብ ሲነሳም ስለነበር ዩቲዩቡ ተሽጧል፣ ኤሎ ዩቲዩቡን ሽጦታል እና ሌላ ምንድን ነበር? አረ ብዙ አይነት ነገር ነበር። ለኔም ዞሮ የሚደርሰኝ የነበረው ወሬ ሳይሆን አሉባልታው የሚገራርም ነበርና እኔም ስለሚያዝናናኝ እየሳኩ ዝም እላለሁ። ግን ያው እንዴት ልበላችሁ በዚህ 6 ወር ውስጥ ከዚህ በፊት አጋጥሞኝ ያልነበረ ማለት እንደዚህ አይነት ሁኔታ ውስጥም ገብቼ አላውቅምና ግን ደግሞ በዚህ 6 ወር ሰውም ያየውበት እንደዛውም እኔም በደንብ ከሚገባኝ በላይ የተፈተንኩበት ማለት ዩቲዩብ አሁን ለመስራት ረጅም ጊዜ በቃ ዛሬ እሰራለሁ፣ ነገ እሰራለሁ፣ ነገ የሆነ ቪዲዮ በቀርጽ እንደዚህ ብዙ እልና ግን ደግሞ በዙሪያ ያለው ነገር ጭራሽ ሊያሰራኝ አልቻለም። ሁኔታዎች በጣም ተደራረቡብኝ ከሚገባው በላይ ጫናዎች በረቱብኝና እንደዚህ ብዬ ከነገርኳችሁ ይከብዳል እናንተም ጋር የሚፈጠርባችሁ ነገርና ግን ደግሞ ከሚባለው በላይ ፍቅራችሁን አይቼባችሁ ለምንድን ነው ጠፋ ያላላችሁት? ስጠፋ የሚጠይቀኝም የለም። እንደዛ አይደለም። ለምን በየማሉ መልካም በዓልን ምናምን ብዬ ስለቅ እየጠፋ የምትሉኝ ከስራ ያለው በቲክቶክም እየመጣችሁ የምታወሩኝ ከዛ የባሰ ደግሞ በስልክ እየደወላችሁ እዚህ ያለ ከጎኔ እንግዲህ ያሉ ጥቂትም አይባሉ ለምን ዩቲዩብ አሰራም ለምን ትጠፋለህ የሚሉም ብዙ አሉኝ። የኔ የምላቸው በእውነት እግዚአብሔር ያክብርልኝ። ከዚህም ያባሰው ከሁሉም ደግሞ ለየት የሚለው ካሜራውን የያዘው ልጅ ዛሬ ራሱ በምን አይነት ሁኔታ አስገድዶ እንዳመጣኝ ማለት ይሄ ከዛሬም ከሚያሸንፉኝ ነገሮች ተላቀቅ ያለው ማለት ወደ ዩቲዩብ እንዳልመጣ ከያዙኝ ከነበሩት ፈተናዎቹ በአብዛኛው በቃ ነፃ ሆኛለሁ። አሁን ያኔ የሚያስጨንቀኝ የነበረው የሚፈታተነኝ የነበረውን ነገር አሁን አልፌዋለሁ። አሁን ነፃ በሚባል ሁኔታ ላይ ሆኜ ግን የመስራት ሞራሉን ነበር ያጣሁት። ከዛ ግን ይሄ ሰውዬ በደንብ አበርትቶኝ ይዞኝ መጥቷልና ዛሬ መስራት አለበት ግዴታ ብሎ ዛሬ ተገኝቻለሁ። እና ደግሞ ሌላው ሽጦታል ከሚለው ሌላ ደግሞ ይሄ ነገር ሲባል ራሱ ያሳፍራል። እሱቤ ከሌላ ሰው ጋር ከሆነች በኋላ ነው እንደዛ የሆነው መስራት ያስጠላው። በቃ የሚባሉ ነገሮች ስለሚያዝናና ብቻ ስቅ ያልፈዋለሁ እንጂ ጭራሽ የሚያገናኘውም ነገር የለም። እንደዛ የሚያስብል አንድም ነገር የለም። ከሷ ጋር እንደትን ስላለን እሷ እዛ ስለሄደች ምናምን ነው ያላችሁት። ጭራሽ አይደለም። እንደዛ የሚያገናኘውም ነገር ምንም የለምና የራሴ የግል ህይወት
አለኝ። በዛ የግልዩት የመጣ ነው እስካሁንም ቀጥ ብዬ የነበረውና በዚህ ሁሉ ጊዜ ግን ያው ይሄ ቪዲዮ ረጅም ጊዜም ስለሆነ ከለቀኩኝ እንግዲህ ምንም ያክል ይታይ 1000 የሚታይ 1000ዎቹ ተረዱኝ። መወዳችሁ የምትወዱኝ ማከብራችሁ የምታከብሩኝ ስለኔ የምትጨነቁ ሁላችሁም እንግዲህ አለው ኤሎ ተመልሷል። አንዳንዴም ይኸው መሀል እየመጣው እንደዚህ እሰራለሁና ከዚህ በፊት የያዘኝ የነበረውን ሀሳብ ለቅቄው አሁን ድክ እያልኩኝ ነው። ከዚህ በኋላም እንግዲህ እየመጣው እናንተን የሚያዝናና የሚያስተምር ነገር ለመስራት ደግሞ ያው እንደዚህ ቀደሙ ያው ሁሌ ቃል ገባለሁና አልፈጽምም። ለሱ ትልቅ ይቅርታ። እንግዲህ ብችል ሁሌ ብሰራ ልክ እንደ ሌሎቹ እንደ ጓደኞቼ ሁሌ እየሰራው ሁሌ በመጣላችሁ የሆነ ሀሳብ አዝናናችሁ ምናምን እኔም ደስ ይለኛል። እኔም እንደዚህ አይነት ነገር ቢያሳድፍ ደስ ይለኛል። ግን አንዳንዴ ከአቅም በላይ ሲሆን እንደዛ ይሻላልና ከጎን ሆኖ ደግሞ እንደዚህ ስራ እንደዚህ አስብ እንደዚህ የሚል ወንድም ይስጣችሁ። ወንድም ማለት ያው ወንድም ሳይሆን የጓደኛ ሆኖ ወንድም ትላል። ጓደኛ ብዙ ጓደኞች አሉኝ። ከዛ መሀል ግን እንደዚህ የተለዩም አሉ። አንዳንዴ የሆነ ሰው ሲንገዳገድ መደገፍ ነው እንጂ አይገፈተርም። በደንብ ያየውባችሁ አለ። በቃ ለምን አሰራም ሳይሆን ብቻ አሁን ለወቅስ ሳይሆን በቃ ሰው ያየውበት ጊዜ ነው። 6 ወር ያን ያህል በህይወቴ ላይ እንደዚህ ቀነስኩ የሚለውም ጊዜ አይደለም። ሰው አይቼበታለሁ። እናንተም በደንብ ትታዘባላችሁ። የትኛውም ሰው እንግዲህ ከጎኑ አለኝ ብሎ የሚመካበት ሰው ቢኖር ፈጣሪ ይሻላል አይደል? በፈጣሪ ይሄኛውን ለመንካት አይደለም፣ ማንንም ለመንካት አይደለም። ጓደኞች አሉኝ፣ አሁንም የምታዩት ነው። ብቻ ያው ከጓደኛም አይነት አለው ብዬ ነው። ምናልባት አንቺን ፈልጎ ማለት አንተን ፈልጎ የሚመጣና ያንተን ነገር ፈልጎ የሚመጣ ይለያያል እና በዛ ልክ መለየት ያለብኝን ለይቻለሁ። ከኔ ጋር የሚቆየውም ይቆያል፣ ያለውም አለ። ህይወት ይቀጥላል። ዩቲዩብ እንደሆነ እንግዲህ በዚህም እየኖርኩ እንዳልሆነ በደንብ አይተሻል ልትይኝ የሞክርሽ እና ያን ያህል እንትን አይደለውም። ለዩቲዩብ እንደዚህ እየመጣው አንዳንዴ እዚህ ጋር ያለው ፋሚሊ ከነሱ ጋር ስትጫወች ኮሜንት እያየሽ ስትዝናኝ ምን እንደዚህ ያደርግ እንደዚህ ይሁን ምናምን ብሎ የሚጨነቁልሽ ማህበረሰብ የሚጨነቁልህ ማህበረሰብ ስታይ ሌላ ደግሞ ውስጥ ደስ የሚያሰኝ ነገር አለውና በዛ በሚል ፋሚሊ ያለኝ ቤተሰብ የዩቲዩብ ቤተሰብ አለኝ በሚል ደስ እያለኝ ለመምጣትም እየጓጓው ግን ደግሞ መስራት ባለመቻሌ በራሴም እየተጸጸትኩኝ እስከዚህ ቆይቻለሁ። አሁን ግን ያ ሁሉ ነገር አልፎ እንደዚሁ አልፎ እመጣለሁ፣ እሰራለሁ። ከዛ እናንተን የሚያዝናና ነገር የሚያሳዝን ነገር ሳይሆን በሚያዝናና ነገር እመጣለሁ። ከዚህ በፊትም እንግዲህ ከጎኔ የነበራችሁና አሁንም ከጎኔ ያላችሁ ውድ ቤተሰቦቼ ከዛም እንግዲህ እንዴት ልበላችሁ ከዩቲዩብ አሁን ረጅም ጊዜ ከጠፋሁበት ጊዜዎች ውስጥ የመጀመሪያም አይደለምና ሰሞኑ የደረሰኝ የሆነ ስጦታ አለ። ጭራሽ ያልጠበኩት ጭራሽ እና በእውነት ሁላ ከምንም በላይ በራሴ እንዳፈር ለምን እጠፋለሁ የሚለውን ነገር ይሄን እንደዚህ አይነት ፋሚሊ እያለኝ ለምን እጠፋለሁ ብዬ በራሴ እንዳፈር ያደረገኝ አይነት እሳቤ በእውነት እንደዚህ ሰው አፈራበታለሁም ብዬ አልነበረም። ከመጀመሪያውም ጀምሮ ለእኔ ያላችሁ ነገር እንዲሁም በኮሜንትም በምን ታሳዩኝ ነበርና በሱ ደስ እያለኝ ግን ደግሞ አሁን የተሰጠኝ ስጦታ ይሄ መጀመሪያ አይደለም። ከዚህም በፊት ተሰጥቶኛል። ከዛውም ሰው ተልኮልኝ ነበርና ማስታወሻ ሁሌ በልብ የሚኖር ሁሌ የማየው ስወጣ ስገባ የማየው ሌላ ነበር። አሁን ደግሞ በሌላ መልኩ ተልኮልኝ ምን ልበላችሁ በእውነት በጣም ነው ደስ ያለኝ። በጣም ላሳያችሁ አንተ ጋር መጥቼ ልውሰድ ማለት ነው። ምንስጥሬን ረስቼው ነው ያላረኩት። እንዴት ነው ቆይ እንዴ ከዚህ ሁሉ ጊዜ ቆይቼ
ዘንጬ ነው እንጂ እናንተ ጋር መምጣት ያለብኝ እና ኮፍያዬም ተፈንክቼ አይደለም ተፈንክቼ ምናምን መላጣውኝም አይደለም እንዳለው ነው። እሺ ፀሐይ ስለነበረ ነው እንደዚህ ያደረኩት። ስጦታውን አምጥቼ ላሳያችሁ። ይሄን ስጦታ የሰጠሽኝ ያው ማንነት ስለማውቀው እኔ በእውነት እንደዚህ ስላሰባችሁልኝ እንዲህ ስለጠየቃችሁኝ እንደዚህ ደግሞ ማስታወሻ እኔ ጋር ስላስቀመጣችሁ በእኔ በልቤ ትልቅ ቦታ አላችሁና ፈጣሪ ያክብርልኝ። ላሳያችሁ እንደናንተ እንዴት ነኝ? ወደድከው? አንተ እንዴት አየህ? አንተ ስላየው እንግዲህ ግን ቤተሰቦች ይሄ ፎቶ የልደቴ ቀን ነበር እዛ ዩቲዩብ ላይ ፖስተትኩትና አሳጥበው እንደዚህ በኢፖክሲ አሰርተው ስጦታ ልከውልኛል። በእውነት በጣም ነው ደስ ያለኝ። ወድጄዋለሁና ከዛ ቤቴ ላይ ሰቅየው ደግሞ አሳያቸዋለሁ ማለት ስጦታውን የሰጠኝ ሰው አሳያለሁ። ከዚህ በኋላም እንግዲህ እንዳልጠፋ ብርታት የምትሆኑኝ ቤተሰቦች አላችሁና ከልብ ነው የማመሰግነው። አልጠፋም። እንደዚህ እኔ ላይ ደግሞ የሚወሩ የነበሩት እንደዚህ ዩቲዩብን ሽጦ በእንደዚህ ሰው ምክንያት ነው፣ ከእንደዚህ ሰው ጋር ተጣልቶ ነው፣ እንደዚህ አድርጎት ነው፣ ብቻ ብዙ አይነት ነገሮች ሲወሩ ነበርና ከእያንዳንዱ ነገር ሙሉ ውሸት ነው። እሺ ጠፋ ተብሎ የተነሳበት ሀሳቡ እንትኑም ጭራሽ የተገናኘ አይደለምና በግል ምክንያት ነው። የግል ችግሮች ነበሩ። እሱም መፍታት የግድ ስለነበረብኝ ለጊዜው ገታ አድርጌው ነበርና ዩቲዩብ ላይ የነበረኝን ነገር ግን ደግሞ አለ ያው ቢሸጥ እዚህ ጋር ምን ይሰራል ይሄ ሰው እና አለ የራሴ ነው። መቼም እንደዛ አይነት ነገር አታስቡት። መጨረሻ እንደ ቀልድ አይደለም ያፈራሁት፣ በረጅም ጊዜ የተለፋበት ነውና ብዙ ሰው የለፋበት ብዙ ሰው የደከመበት ቻናል ነው እና እንደዚህ እንደዋዛ እንደዚህ አይነት ነገር ውስጥ አልገባም። ግን ደግሞ ሁላችሁንም ፈጣሪ ያክብርልኝ። ለጠየቃችሁኝ፣ ላሰባችሁልኝ በየጊዜው ለምን ጠፋ ለምን አትመጣም ለቪዲዮ ብላችሁ ስጠይቁኝ የነበረው በብዙ አይነት መንገድ እንደዚህ የማይገለጽ ብዙ መንገዶች አሉና በእያንዳንዱ እንትን ላይ አብራችሁኝ ጎኔ ለነበራችሁ ታበረቱኝ ለነበራችሁ በሙሉ ፈጣሪ ያክብርልኝ። ሌላ ምን ይባላል? እንደዚህ አይነት ሰው ይስጣችሁ፣ ወዳጅ ይስጣችሁ። ካሜራውን የያዘው ደግሞ ሚኮ ፕሮዲውሰር ሚካ ታውቁታላችሁና እሱ ነው። በብዙ መንገድ እንግዲህ ሲያስገድደኝም ነበርና ወደ ዩቲዩብ ለምን አትመጣም በሚል ብዙ ጊዜ ሲለኝ ነበር። አሁን እንደዚህ ስም አልጠቅስም፣ አሁን ፊት ለፊቴ ስላለ ነውና ፍራቻም በሚል እንደዛ ነውና የሱንም ስም የጠቀስኩት እንጂ ብዙ ሰዎች አላችሁ ስም አልጠቅስም ለይቼ ለምን ትጠፋለህ የሚል እንደዛው ደግሞ ያዩአችሁም አላችሁ። መቼም እንደኔ አይነት ሁኔታ ውስጥ ግቡ አይባልም። ባላችሁበት ሁሉ ሰላሙን ጤናውን ያብዛላችሁ። ያው ለሰው ክፉም ስለማይመኝ ደስ ይበላችሁ። እንግዲህ አንዳንዴ የሚፈትኑ ጊዜዎች በፈተና ውስጥ ነው የሚለየው ጥሩና ደጉንና ችግር ሲገጥም ነው። በዚህ በችግር ሰዓት ሁሌም ቢሆን ከአንተም የሚጠበቀው ነገር አሁን ከኔ የሚጠበቅ ብዬ የማስበው ነገር በችግራቸው በፈተናቸው ሰዓት ላይ ከጎናቸው ነው መገኘት ነው። ለኔ ጊዜ ተገኙም አልተገኙም የነሱ መለኪያ ነውና ይመቻቸው። እኔ ተገኝቻለሁ ብዬ አስባለሁ። የትኛውም ጊዜ ከጎናቸው ነበርኩ። ከጎኔ ሲሆን ግን በችግር ሰዓት የነበሩትንም አንድ ቀስ ቀስ እያልኩ እነግራቸዋለሁና ደስ ብሎኝ ነው ዛሬ የመጣሁት። ደስ ብሎኛል። ቀጣይ ደግሞ የተለያዩ ቪዲዮዎችን እንደዚሁ ደስ የሚል ነገሮችን ወደ እናንተ ይዤ እቀርባለሁ ብዬ አስባለሁ። ያው አግዙ። እንደዛ ነው። ቸር ቆዩልኝ።